ሰላም እንዴት ናችሁ? በጀመርነው የዴቮፕስ ፕሮጀክት ሲሪየስ ላይ በየመሃሉ እየገባው አንዳንድ አስፈላጊ ቪዲዮዎች እንደዚህ እየሰራው ነው። ለዛሬ AWS ላይ ወይም ኮማንድ ላይን ኢንተርፌስ ስለሚለው ነገር ለማስረዳት ሞክራለሁኝ። እንግዲህ እንደምታውቁት AWS ላይ የምንሰራው ሪሶርስ ኮንሶል ላይ እየሄድን አይደለም፣ ማኑዋል እየሰራ ነው ያለነው። በተለይ በእኛ ፕሮጀክት ቴራፎርም የሚባለውን ኢንፍራስትራክቸር አዝ ኮድ ሜቶዶሎጂ ተጠቅመን ቬስ ኮዳችን ላይ በቴራፎርም እየጻፍን ወደ AWS ነው ኢንፍራስትራክቸር ፕሮቪዥን የምናደርገው። ይሄን ስናደርግ ግን ሎካል ኮምፒውተራችን በምን መልኩ ነው ወደ ሪሞት AWS አውተንቲኬት የሚያደርገው? ይሄን ማወቅ በጣም አስፈላጊ ነው። ምክንያቱም ቴራፎርምም ቢሆን ሌሎች አውቶሜሽን ስክሪፕትም ስንሰራ ቢሆን ዋናው የምንጠቀመው AWS ላይን ኮንፊገር በማድረግ ነው። ይሄንን በሚቀጥሉት ቪዲዮ አሳያችኋለሁ ማለት ነው። ጠብቁኝ። ጥሩ እንግዲህ መጀመሪያ የሚያስፈልገን ነገር እንደምትገምቱት AWS አካውንት ነው። ሁሉም ሪሶርሳችን ውስጥ ነው ያለው። EC2 ኢንስታንሳችን ወይም ቨርቹዋል ማሽኖቻችን እዚህ ነው ያሉት። ዳታቤዞቻችን የሚይዝልን AWS አካውንት ይሄ ነው። እንደምትገምቱት ኔትወርኪንጋችን ሁሉም ነገር እዚህ ነው ያለውና AWS አካውንቱ የመጀመሪያ ነው። AWS አካውንቱ ካለን በኋላ ደግሞ ምን ያስፈልገናል? ዩዘር ያስፈልገናል አይደለም? ወደዚህ AWS ክላውድ ላይ ዲፕሎይ ማድረግ የሚችል ዩዘር ያስፈልጋል። አሁን እሱን IAM ውስጥ ገብተን ስናየው እዚህ ውስጥ ዩዘርስ አሉ አይደል? አሁን ዩዘርስ እንደዚህ ብዙ ዩዘርስ አሉ። አሁን የፍጹም የሚለው ዩዘር እኔ አድሚኒስትሬቲቭ ዩዘር ነው፣ ሁሉ ነገር ማድረግ የሚችል ዩዘር ነው። በእርግጥ ይሄ አይመከርም። ቴራፎርም ወይም ሌሎች እንደ አይነት አክቲቪቲዎች ስንሰራ ለዛ አክቲቪቲ የሚበቃ ብቻ ፕሪቪሌጅ ያለው ዩዘር መፍጠር ነው ያለብን። እዚህ ጋር ክሬት ዩዘር አለ። ግን ለአሁኑ ነገሩን ሲምፕሊፋይ ለማድረግ ችግር የለውም። የባለው ዩዘር ባለን አድሚኒስትሬቲቭ አክሰስ ባለው ዩዘር አክሰስ ኪ እና ኪ አይዲ እናወጣለን ማለት ነው። በጣም ጥሩ። አሁን እዚህ ዩዘር ጋር ልግባ። ሴኩሪቲ ክሬዴንሻል ውስጥ የሚለው ላይ ልግባ። እኔ አለኝ ኦልሬዲ እንደምታዩት ለፕሮግራማቲክ አክሰስ ሴትአፕ አድርጌዋለሁ። ግን እንደናንተ ለማሳየት ከእንደገና አወጣለሁ። ሌላ ሁለት ይቻላል። ስለዚህ ከእንደገና እናወጣለን ማለት ነው። እዚህ ሴኩሪቲ ክሬዴንሻል ውስጥ ከገባችሁ በኋላ እዚህ ጋር ክሬት አክሰስ ኪ ይላል። ክሬት አክሰስ ኪ ትሉታላችሁ። ለምን እንደምትፈልጉት ይላችኋል። ለኮማንድ ላይን ኢንተርፌስ አሁን AWS ላይ ላልነው ፐርፐዝ ፕሮግራማቲክ አክሰስ ነው የምንፈልገው። እሱን እናደርገውና ከዛ ኔክስት እንለዋለን። የሆነ ዲስክሪፕሽን ስጡት ይላል። ለምሳሌ ፕሮግራማቲክ አክሰስ ፎር ቴራፎርም እንደዚህ አይነት ዲስክሪፕቲቭ ነገር። አሁን ክሬት አክሰስ ኪ ይላል። አሁን ክሬት አክሰስ ኪ ስትሉት እንደዚህ ዳውንሎድ ማድረግ ትችላላችሁ፣ ወይም ደግሞ አክሰስ ኪ ለብቻ ሴክሬትም ለብቻ ኮፒ አድርጋችሁ አሁን ዶክመንት ላይ ሴቭ ታደርጉታላችሁ። ሜላል this is the only time that secret access key can be viewed or downloaded ይላል። ከዚህ በኋላ በተለይ ሴክሬቱን ያሳያችሁ ማለት ነው። ምንም ችግር የለውም። ምናልባት ቢጠፋባችሁ ወይ ኮፒ ስታደርጉ በተሳሳቱ ከእንደገና መታችሁ ይሄኛውን ዲሊት አድርጋችሁ ሌላ ማውጣት ትችላላችሁ። በት ፎር ናው ይሄንን የዚህን አክሰስ ኪውን ቫልዩ እና የሴክሬት አክሰስ ኪውን ቫልዩ ኮፒ አድርጋችሁ በኋላ AWS ኮንፊገር ስናደርግ ስለምንፈልገው እንደዚህም ቫልዩስ ኮፒ አድርጋችሁ ወደሚቀጥለው እንሄዳለን ማለት ነው። ጠብቁኝ። አክሰስ ኪያችንና ሴክሬቱን ጀነሬት አድርገናል ቅድም። አሁን እንግዲህ AWSን ኮንፊገር እናደርግ ማለት ነው። በመጀመሪያ ደረጃ AWS መጫናችሁን ቼክ አድርጉ። ማክ ላይ ሆናችሁ ዊንዶውስ ሆናችሁ መጀመሪያ እሱን ኮምፒውተራችሁ ላይ እንዳለ ቼክ አድርጉ። ዋንስ ይሄ ካለ በኋላ ወደ ምን እንደምታደርጉት እንግዲህ the next step የሚሆነው ነው AWS ኮንፊገር ትላላችሁ። AWS ስትሉት አያችሁት AWS አክሰስ ኪ አይዲ ብሎ ጠየቀን። ቅድም ያስገባችሁን ኮፒ ያደረጋችሁትን የመጀመሪያውን ኪ እሷን ታረጋላችሁ። እኔ ስላደረኩት ባዶ ኢምፕቲ ቫልዩ ነው የምሰጠው። እናንተ ግን ያን ፔስት አድርጋችሁ እዚህ ጋር ኢንተር ትሉታላችሁ። ሴክሬት አክሰስ ኪ ይጠይቃችኋል። እሱንም ታስገቡና ኢንተር ትሉታላችሁ። ሪጅኑ ለምሳሌ እኔ ፍራንክፈርት ሪጅን ላይ ነው ሪሶርሶቹ ዲፕሎይ እንዲሆኑ የሚፈልጉት። ስለዚህ እሱን ትመርጣላችሁ። ምናልባት አፍሪካ ትችላላችሁ ወይም ቨርጂኒያ ኦር ምናምን እሱ AWS ሪጅን እንትኖችን ያላችሁበት ኤሪያ ላይ እሱን ማድረግ ነው።
ይሄን ካረጋችሁ በኋላ ዲፎልት ፓስወርድ ፎርማት JSON ምናምን ልትሉ ትችላላችሁ፣ ችግር የለም። ከዛ ኢንተር ትዛላችሁ። አሁን AWSL ላይ ኮንፊገር አደረጋችሁ ማለት ነው፣ አለቀ። አሁን በምን ቼክ ማድረግ እንችላለን? አሁን እስቲ ወደ ልክ ይሄኛውን ጨረሳችሁ ወደዚህ AWS ባይ ዲፎልት ያስቀምጠዋል ኮንፊገራችሁን .aws እዚህ ዳይሬክተሪ ላይ ሄዱና ሊስት ስትሉት config credentials የሚል ይፈጥርላችኋል። አሁን ይሄን cat config የሚለውን ባየው አያችሁት፣ ኦልሬዲ ዲፎልት ሪጅን እዚህ ነው ብሎ ሰጠኝ። ይሄ ዲፎልት ሪሶርስ ያለበት ዲፎልት ፕሮፋይል ነው እንደሰጠን። ክሬዴንሻሉንም cat ክሬዴንሻል ብለው ክሬዴንሻል ቅድም እዚህ ጋር አክሰስ ኪውና ሴክሬት ያረጋችሁት ኮንፊገር ያረጋችሁትን ታይቷላችሁ ማለት ነው። አሁን እንግዲህ AWSን ጭነን ኮንፊገር አድርገን ጨረስን። ካሁን በኋላ የሚሆነው ምንድነው እንግዲህ ቴስት ማለት ነው። እዚህ ኮምፒውተራችን ላይ ሆነን AWS ሪሶርስ ኩዌሪ ማድረግ እንችላለን በመጀመሪያ ደረጃ። ሌላ ወደ ቴራፎርም ኮድ ከመጻፋችን በፊት ሲምፕሊ AWS ላይ ያለን S3 ባኬት ማየት እንችላለን ወይ፣ VPCያችንን ማየት እንችላለን ወይ፣ እንዲ ሴኩሪቲ ግሩፖቻችንን ማየት እንችላለን ወይ። ይሄ እንግዲህ የመጀመሪያው ነገር ነው አይደል? እስቲ እሱን ቴስት እናድርግ፣ ጠብቁኝ። ቴስት እናድርገው። በትንሹ AWS ላይ ያለን ሪሶርሶች ማየት እንችላለን። በትንሹ ይሄ ነገር እየሰራ እንደሆነ ኮምፒውተራችን ላይ ቁጭ ብለን AWS ላይ ያለን ሪሶርስ ኩዌሪ ማድረግ ከቻል AWS ላይ ይሰራልን ማለት ነው። ከዚህ በኋላ ማንኛውም አይነት ቴራፎርም ቢሆን ሌላ SDKም ቢሆን AWS ቦቶም ቢሆን ማንኛውም አይነት አውቶሜሽን ስክሪፕት ስንሰራ ይሄ ነገር እየሰራልን ነው ማለት ነው። እሱን ቴስት እናድርገው እስቲ። ለመጀመሪያው እስቲ AWS ላይ ያለን የዩዘር ሊስት ቼክ እናድርገው። እሱን በምን እንደምናደርገው AWS IAM ሊስት ዩዘርስ ብለን ቼክ እናድርገው። ቅድም ዩዘርሶቹን አይታችኋቸዋልና እሱን ያደርጋል። አያችሁት? እንደምታዩት የራሴ ዩዘር አለ፣ ፍጹም የሚለው ዩዘር አለ። በዚህኛው አክሰስ ኪውን ያሳያል። ቢንስቶክ ዩዘር አልነበረኝ ያታችሁት ከሆነ ይሄን እነዚህ ዩዘር። ይሄ እንግዲህ ለምን ይጠቅማል? ሁሉ ጊዜ ኮንሶል ላይ የሄድን ምን ያህል ዩዘር ነበር ያለኝ፣ ምን ያህል ሴኩሪቲ ግሩፕ ነው ያለኝ፣ እንደዚህ የሚሉት ነገሮች በእያንዳንዱ ደቂቃ የሄድን ኮንሶል ላይ ቼክ ከማድረግ ለአድሚኒስትሬሽን ስራ በጣም ይጠቅማል ማለት ነው። AWS አካውንታችንን እዚህ ቁጭ ብለን ኩዌሪ ማድረግ እንችላለን ማለት ነው። እስቲ አንድ ክሮስ ቼክ ለማድረግ እንደገና እስቲ አንድ ነገር ራንን አድርገን ቼክ እናድርገው። እስቲ ምን እንበለው፣ ለምሳሌ ኪፔር ዳውንሎድ አድርጌያለሁ። እስቲ በቴብል ፎርማት አስቀምጥልኝ AWS ላይ ያለኝን ኪፔር ማለት ለSSH አክሰስ የሚጠቅመው ሴክሬት ነው። እሱን ዲስክራይብ አድርግልኝ ያልኩት እና በቴብል ፎርማት አድርግልኝ ያልኩት እንደምታዩት እንደዚህ አድርጎ ይሄ ኪፔር አለ። በዚህ ቀን ዳውንሎድ የሰራው ለዚህ ፐርፐዝ የተጠቀምከው እያለ ዲቴል ሊስቱን ሰጥቶኛል። ይሄ እንግዲህ ለምን ይጠቅመናል ካላችሁ ኩዊክሊ አንዳንድ ነገር ትራፕሹት ለማድረግ የሆነ ነገር ሲበላሽ ቶሎ ኩዌሪ አድርጋችሁ ለማጠቅማቸዋል። ይሄ እንግዲህ ሲምፕለስት እንደው ይሄን ነገር ኮንፊገር አድርገን ሰራ የሚለውን ለማሳየት ነው እንጂ በጣም ካሁን በኋላ የምንሰራቸው የቴራፎርም ሞዴሎች ፕሮጀክቶች እዚህ ዋና ቤዚክ እንትን ላይ ሎጂክ ላይ ተመሰረቱ ናቸው የሚሉት ማለት ነው። እንግዲህ ይሄን አስተካክለን ጨርሰናል። AWS ላይ ኮንፊገር አድርገን ለሚሰራ ቼክ አድርገናል። እናንተም ቼክ አድርጉ። ካሁን በኋላ እንግዲህ ወደ ዴቮፕሱ ፓርት 2 ቪዲዮ ነው የምንሄደው። እንግዲህ 1 2 እያላችሁ ጠብቁኝ። እንደዚህ በየመሃሉ አስፈላጊ ነገሮች ናቸው በየስገመት በየመሃሉ የመጣውን ቪዲዮ እሰራለሁ። ምናልባት እናንተ ማሳብ ካላችሁ በዚህ ላይ በተሰራ በሉኝ። ይሄን እነግራችኋለሁ ማለት ነው። ግን አንተ ማን ብላችሁ እስካሁን ማንነቴን ብዙ አልተናገርኩም ፍጹም ከመሆኑ በቀር። እኔ በዚህ ኢንዱስትሪ ላይ ክላውድ ኢንጂነር AWS ላይ ነው የምሰራው። ብዙ ሪሶርሶች ፕሮቪዥን አደርጋለሁ አትወርክ። ስለዚህ ይሄ ነገሮች እንደዚህ አይነት ነገሮች ለውድ ኢትዮጵያውያን ያለኝ ባካፍል ደስ ይለኛል። እኔም እየተማርኩ ነው፣ እየቀኑ አዳዲስ እየተማርኩ ነው። እየተማማረን እንቀጥላለን ማለት ነው። መልካም ሳምንት ጠብቁኝ። እንገናኛለን ቶሎ።